ዛሬ አብረናችሁ የምንቆየው እኔ ዶክተር የሸዋስ መኳንንት ፋሚሊ ሜዲሲን ስፔሻሊስት፣ ዶክተር አባተጋሻው ፋሚሊ ሜዲሲን ስፔሻሊስት፣ ዶክተር ኢሌኒ ታደሰ የህፃናት ህክምና ስፔሻሊስት እና ዶክተር ኢዮብ ካሴ የድንገተኛና የጽኑ ህሙማን ህክምና ስፔሻሊስት አራታችንም አብረናችሁ እንቆያለን። ፕሮግራማችን የትጀል ታከም ነው። በ0988 15 16 17 ሳምንቱ ሙሉ እየደወላችሁ ነፃ የምክር አገልግሎት ማግኘት የምትችሉበት መስመራችን ነው። ባለፈው ፕሮግራማችን ያለፋችሁ በተለያዩ የመገናኛ ዘዴዎቻችን ወይም ደግሞ በዩቲዩባችን የትጀል ታከም ብላችሁ ገብታችሁ ያን ፕሮግራም ማግኘትና ማዳመጥ ትችላላችሁ። በቴሌግራማችን ደግሞ በጣም በርካታ ጥያቄዎች ናቸው የሚጠየቁ። ጥቂቶቹን ነው ለብዙሃኑ ይሆናሉ ብለን የምናስባቸው እያመጣ ምን መልስና በየጊዜው እነዛን መልሶች እየጻፍን እየመለስን ያለ ሳምንት ሙሉ ማይጠብቁ በጣም ከፍተኛ የሆነ ውጥረትና ጭንቀት ውስጥ ያሉ ታማሚዎችን በቀጥታ እየደወልን የት ሄደው መታከም እንዳለባቸው በስልክም ደግሞ በእኛ በኩል መባል ያለበት ነገር እያልናቸው ስናግዛቸው ቆይተናል። ስለዚህ በስልክ ስንመልሳቸው የነበሩ ራሳችን ተደውለን የምንመልሳቸው በልክት ተልኮልን ደግሞ በጽሁፍ መልሰን የምንመልሳቸው በቴክስትም ይሁን በመልክት ማለት ነው ወይም በቴሌግራም ወይ የትጀል ታከም በሚለው ዩቲዩብ ቻናላችን ላይ እየገቡ እነዚህ መልሶችና አስተያየቶች ወይም ደግሞ ጥቆማዎች መቀበል ይችላሉ። የትጀል ታከም ብዙ ጊዜ የታካሚዎች ወይም ደግሞ ከህክምና ውጭ ያሉ ሰዎች ጥያቄ ብቻ ይመስላልና ልጆቻችሁን፣ የትዳር አጋሮቻችሁን ወይም ደግሞ ከወላጆቻችሁ አንዱን ለማሳከም ተቸግራችሁ የት ቦስደሻ ብላችሁ አስባችሁ እንዲህ አጋጥሟችሁ ያውቃል? እዚህ ውስጥ በነገራችን ላይ አዲስ ሙሽራችን ዶክተር አባተ ነው። ሌሎቻችን ልጆች አለን እና በዛ በኩል እንዲህ አይነት አጋጣሚ ገጥሟችሁ ያውቃል? ዶክተር ኢሌኒ? እኔ ህጻናት ስፔሻሊስት ነኝ፣ ግን አንዳንድ ጊዜ ከኔ ስኮፕ ውጪ የሆኑ ችግሮች በሚኖሩበት ጊዜ እና በተለይ ሰብ ስፔሻሊስቶች የት እንደሚሰሩ አንዳንድ ጊዜ በመንግስት ተቋማት ላይ ማናገኛቸውን የት የግል ተቋማት ነው ያሉት ወይስ ወደ ውጭ ሆነው በኮንሰልተንሲ ነው የምናገኛቸውን ብሎ ለማግኘት ብዙ ጊዜ ተግዳሮት እኔ ያጋጠመኛል። አንዳንድ ጊዜም ለታካሚዎች ራሱ ጊዜ ሰጥቼ ፈልጎ ለማግኘት ራሱ አንዳንድ ጊዜ ጊዜ ይፈጅብኛል ማለት ነው እና ሁለቱም ችግሮች ያሉ። ዶክተር አባተስ? በሌሎች ሰዎች ያዩትን ነው ማቀው። ከፍተኛ ደረጃ የሆነ የህክምና አገልግሎት የሚያስፈልጋቸው ሰዎች ያላቸው ሰዎች ብዙ ጊዜ በተለይ ክፍለ ሀገር በነበርኩበት ሰዓት ነው ማቀውና የት ሄደው ምን አይነት ህክምና ማግኘት እንዳለባቸው የከፍተኛ የሆነ የመረጃ እጥረት እንደነበር አስታውሳለሁና እኛ ያዝነው ፕሮግራም በባለሙያው በኩልም በሌላውም የማህበረሰባችን ክፍል በኩል ያለውን እንዲህ ያለውን የመረጃ ክፍተት በትልቁ ይሞላል ብለን እናስባለን። በጣም ጥሩ። አንድ የተገነዘቡት ነገር እናንተም ካላችሁት እኔም ጋር ካለው ሁለት ነገር ለማየት ሞክሬያለሁ። አንዱ ክትትል ካለ የሚከታተል ሰው ምናማክረው ሰው አጠገባችን ካለ እንዲው ወዳጆቻችን አጠገባችን ያሉ ሰዎችም ቢሆን ሲታመሙ ወይም ደግሞ ደስ የማይል ስሜት ሲሰማቸው ቀድመው የሚነግሩት ሰው ካለ ወደ ከፋ ደረጃ ሊደርስ እንደማይችል ማየት ይቻላል። ሁለተኛው ደግሞ ዶክተር ኢሌኒ እንዳለችው አንዳንዴ ጠይቀውንም ትንሽ ቀናት ሰዓታት ምናምን ስጡን እስኪንፈልግ የት ጋር ነው ይሄ አገልግሎት ያለው በትክክል ይሰጣል የሚለውን አንድ ሰው ብቻ ሊሰራው እንደማይችል የሚያመላክት ነው። ለዛም ነው አንድ ሐኪም ብቻ አንድ ስፔሻሊስት ብቻ ያዝን አንገባም። ስንገባ ስቱዲዮ ውስጥ ቢሮአችንም ስንሰራ ስናማክርም እንደዛው ነው። የውጭ ሀገር ህክምና የሚፈልጉ ይኖራሉ፣ ሀገር ውስጥ የሚደረግ ህክምና የሚፈልጉ አሉ። የትጀል ታከም ህክምና አዲስ አበባ ላይ መጥተው ለሚታከሙ ብቻ አይደለም፣ ወይም ደግሞ ከወረዳ ዞን ላይ ከዞን እዛ የክልል ከተማ ሄደው ለሚታከሙ ብቻ አይደለም። ከአዲስ አበባም ክልል ሄደው መታከም የሚገባቸው ሰዎች ሊኖሩ ይችላሉ። ታውቃላችሁ አዲስ አበባ ውስጥ እኔ በማውቀው ደረጃ 3 ቴስላ ኤምአርአይ የለም። ክፍለ ሀገር ላይ ግን አለ፣ መቀሌ አይደር ሆስፒታል ላይ። ከኢትዮጵያ ውጭ ይህን ኤምአርአይ ተነስተና ተብሎ የተላከ ሰው አውቃለሁኝ። ባለማወቅ የላከውን ባለሙያ ነው እዚህኛ ሀገር መኖሩን ባለማወቅ ምናልባትም እኮ እዚህ አዲስ አበባ ላይ የሚሰራ ጎንደር ላይ የሚሰራ ደሴ ላይ የሚሰራ ወይም ደግሞ ሐዋሳ ላይ፣ ባህር ዳር ላይ፣ ድሬዳዋ ላይ የሚሰሩ ኦፕሬሽኖችም ወይም ደግሞ ሌሎች ህክምና አገልግሎቶችም ሊኖሩ ይችላሉ ብዬ አስባለሁ። ምናልባት ዶክተር ኢሌኒ በዚህ በተጨማሪ በህጻናት የካንሰር እና ተያያዦች የደም ችግሮች ላይ የጨረር ህክምና ሁሌ የምናውቀው ጥቁር አንበሳ እንደሚሰጥ ነበረ። ግን ከቅርብ ጊዜያት ወደዚህ ደግሞ ጅማ ዩኒቨርሲቲ ሆስፒታልም ያንን እየሰጠ ነውና እዚህ ወረፋ ብዙ ስላለ ከአንድ አመት በላይ ነው የወረፋ ጥበቃው ያለና ብዙ ልጆችን የካንሰር ታካሚዎችን ራዲዮቴራፒ ወይም የጨረር ህክምና የሚፈልጉትን ጅማ ሄደው ቀለል ባለ ወረፋ ከአዲስ አበባ ጅማም ሪፈር ተብሎ ይታከማል ነው። የኛም አንዱ የመጣንበትን ዓላማ ሰው የት ሄዶ መታከም እንዳለበት ማገዝ በጣም ውስብስብ የሆነ ስራ ነው። በጣም ከፍተኛ የሆነ የህክምና ሙያንም ይጠይቃል። ይሄኛው መሰራት ይችላል ወይ? ቢሰራ ጉዳቱ ምንድነው? የሚያመጣው ችግር ምንድነው? ከውጭ ከጉልበት ከጊዜ ውጭ ማለት ነው። ከህይወት አንፃር ስናየው የሚያስከትለው ጉዳት ምንድነው የሚለው በደንብ አድርጎ አስተውሎ እና ውሳኔ ለመስጠት ለማማከር ቤተሰብን ያሳተፈ ውሳኔ እንዲወስኑ ለማድረግ ነው ቢሮአችን ላይም እየሰራን ያለ ነው። በስልክም እየሰራን ያለ ነው። ለሚደውሉ ሰዎችም እያገለገልን ያለ ነው። ስለዚህ ምንድነው የትጀል ታከም ትልቁና ዋነኛው ዓላማ
በማህበረሰቡ ዘንድ ያለውን ከፍተኛ የሆነ ግራ መጋባት መቀነስና ትንሽ ማስታገስ አንደኛ። ሁለተኛ አንዳንዴ ምስራቅ አፍሪካ ውስጥ ማታገኛቸው የሕክምና ባለሙያዎች አሉ። በጣም እንቁ የሆኑ ሰዎች አሉ። እነሱ የት ነው የሚገኙት የሚለውን ነው እኛ መረጃ የምንሰጣቸው። ግዴታ ሁሉም ነገር ታይላንድ፣ ሁሉም ነገር ህንድ፣ ሁሉም ነገር ዱባይና ቱርክ ተሆኖ ልንጨርሰው አንችልም። እና ከዚህ አንጻር የኛንም አገልግሎት ፈልገው የሚመጡ ካሉ በማንኛውም ሰዓት በራችን ክፍት ነው። ወላጆቻችሁን፣ ወዳጆቻችሁን፣ ልጆቻችሁን ሊሆን ይችላል በማንኛውም ሰዓት የትኛውም የሕክምና ተቋም ላይ የመንግስትም ሊሆን ይችላል የግል አስገብታችሁ እያሳከማችሁ ያላችሁ ሰዎች እኛ ምን ልናግዛችሁ እንችላለን የሚለውን ነው የምንነግራችሁ። ግን እኛ ምን ልናግዛቸው እንችላለን ከህመሙ አንጻር ከሚታከምበት ቦታ አንጻር ምንድነው አስተዋጽኦ ልናደርግ የምንችለው የሚለው የመጀመሪያው የምናተኩርበት ሁኔታ ነው የሚሆነው። ሁለተኛው ደግሞ እንግዲህ ዛሬ በተለየ ሁኔታ የህፃናት ሐኪም ስፔሻሊስት ዶክተር ኢሌኒ ታደሰ አብራነች። ዶክተር ኢሌኒ ታደሰ በተደጋጋሚ ካሁን በፊት በጣም ብዙ ጥያቄዎች ተጠይቀናል። ያለ ጊዜያቸው የሚወለዱ ጨቅላ ህፃናትን በተመለከተ ምንላችሁ ነገር ይኖራል። በተከታታይ ፕሮግራም የምታቀርብላችሁና የምትሰጣችሁ ጥቆማ ይኖራል። እሱንም የተወሰነ እናወራበታለን። ከዛ ውጭ ያሉ ሌሎች ጥያቄዎችን ደግሞ ከጊዜያችን አንጻር እያየን የምናያቸው ይሆናል ማለት ነው። ስለዚህ ወደ መጀመሪያው ንድ ጥሩ ሀሳብ ነው። ስለዚህ በምን በኩል ልናግዛቸው እንችላለን እያለ ነበር። በተለይ የጽኑ ህሙማን ክፍል ጋር ገብተው ወይም አስገብተው ታካሚ ያስታመሙ ያሉ አድማጮቻችን በምን በኩል እኛ ልንረዳቸው ልናግዛቸው እንችላለን የሚለውን እንመልከትና ከዛ በኋላ ከጽኑ ህሙማን ክፍል ከወጡ በኋላ ደግሞ ቤት ውስጥ በሚያርፉበት ሰዓት ወይም ወደ ቤት በሚሄዱበት ሰዓት ምን አይነት ክትትልና ሕክምና ያስፈልጋቸዋል የሚለውንም በደንብ ጨምረን እንነጋገርበት። በጣም ጥሩ። በስልክ ከፈለጉ በ0988 15 16 17 እየደወሉ ነጻ የምክር አገልግሎት ማግኘት ይችላሉ። በአካልም ከፈለጉ ቢሮአችን ፒያሳ ሪቨከንቱ ኢትዮ ሴራሚክስ አካባቢ ኢኤምኤ ታወር ሁለተኛ ፎቅ ላይ ነን። እዛም መጥተው ማማከር ይችላሉ ማለት ነው። ስለዚህ ልናደርገው የምንችለው ነገር አንደኛውና የመጀመሪያው ይሄ የከፍተኛ ሕክምና ባለሙያ ምክርና ትምህርት ነው ልንሰጣቸው የምንችለው። ስለዚህ ከዛ አንጻር በእነዚህ ከፍተኛ ሕክምና ባለሙያዎች የትኛውም የሕክምና ተቋም ጋር ሆነው ለሚታከሙ ታካሚዎች ለአስታማሚዎች የምንሰጣቸው አገልግሎት የጽኑ ህሙማን ክፍልን በተመለከተ ስለሚሰጠው ሕክምና፣ ስለ እቃዎቹ፣ ስለሚሰሩ ስራዎች ወይም ፕሮሲጀሮች ምንላቸው ግልጽ ስለማይሆኑ አገላለጾች አንዳንዴ ሜዲካል ጃርገንስ ምንላቸው አሉ። ምንድነው ሜካኒካል ቬንቲሌተር ምንድነው? ሌሎች ከሙያ አንጻር ሰክሽን ይደረጋል፣ ፍሪኩዌንት ሰክሽን ይደረጋል። ትራኪዮስቶሚ ምንድነው? መቼ ነው ወደ ትራኪዮስቶሚ የሚደረግለት? ለምን አይነት ሰው ነው የሚደረገው? ፊዲንግ ቲዩብን በተመለከተ የመመገቢያ ቱቦን በተመለከተ ካፍንጫ ወደ ሆድ አካባቢ የሚዞረው መቼ ነው ያ ቱቦ መደረግ ያለበት? ጥቅሙ ምንድነው? የሚሉትን ነገሮች ነው ስልጠናና ትምህርት የምክር አገልግሎት የምንሰጣቸው ማለት ነው። ዶክተር ኢዮብ የጽኑ ህሙማን ሐኪም ስፔሻሊስት እንደመሆነ መጠን ሰው ሰራሽ የመተንፈሻ ማሽን ላይ ከሆኑ በኋላ ከተወሰነ ጊዜ በኋላ ወደ የት ይቀየራል? ጉሮሯቸው አካባቢ ለአድማጮቻችን በጣም ግልጽ እንዲሆንላቸው የመተንፈሻ ቱቦ እናስገባላቸዋለን፣ ትራኪዮስቶም የሚባል። ስለዚህ እሱ ሲገባ በቃ ሙሉ በሙሉ ያለቀል በቃ ታካሚዎችን ትልቁ ችግሩ እሱን ለማድረግ ማሳመኑ ነው ችግሩ አይደለ? ወደዛ ስለዚህ እሱን ትምህርት ስልጠና እና የማማከር አገልግሎት ምክር ነው የምንሰጣቸው ማለት ነው። አንዱ እሱን ነው የምናደርግ። ሌላኛው ደግሞ ስለ እቃዎቹ ግልጽ ማድረግ ነው። እዛ ከማሽኑ ከመተንፈሻ ማሽኑ ወጥተው ወይም ደግሞ ለመውጣት ሲያስቡ ምን አይነት ስቴፖችን ወይም ደግሞ ሂደቶችን እንደሚያልፉ ነው ልነግራቸው የምንችለው እና እሱን አገልግሎት እንሰጣቸዋለን። አንደኛው እሱ ነው። ከዛዎች ግን ህመሙን በተመለከተ በደንብ እንዲረዱት ማድረግና ማገዝ ነው። በቢሮአችን የሚሆን በስልካችን ለሚደውሉና ሊያገኙን ለሚፈልጉ ሰዎች የምክር አገልግሎት መስጠት፣ ስለ ህመሙ በተመለከተ ስለዛ ህመም በተቻለ መጠን መቼ እነሱ ራሳቸው ታካሚውን ወይም ታማሚውን በምን መልኩ ሊረዱት እንደሚችሉ የማብቃት ስራ በመስራት በኩል ልናግዛቸው እንችላለን። ከዚህ ውጭ ውሳኔዎች ላይ ማገዝ ነው። ምን አይነት ውሳኔ ነው መወሰን ያለበት? በቤተሰብ በኩል ሐኪሙ ምን አይነት ውሳኔ ነው የሚወስነው? የእነሱ ድርሻ ምንድን ነው የሚለውን በደንብ ማሳየትና ማገዝ ነው። ከዛ በተጨማሪ የረዥም ጊዜ ህመሙን በተመለከተ እንግዲህ ከህመሙ አንጻር እንደ ህመሙ አይነት ሊለያይ ይችላል። አንዳንዴ ለተወሰኑ ቀናት እንደው የተወሰነ እስኪመለስ ድረስ ለመርዳት ለማገዝ ያክል የመተንፈሻ ማሽን ላይ ከሆነ በኋላ ወዲያውኑ ሊወጣ ይችላል። ግን ለወራት ለሳምንታት ሊቆዩ ይችላሉ። ከዛ ከወጡ በኋላ ደግሞ ሊከሰቱ ስለሚችሉ ነገሮች በተመለከተ ደግሞ እንዲዘጋጁ ማገዝ እሱ ሌላኛው ነው። ከዛ ውጭ የስነ ልቦና አገዛ ማድረግና ስሜታቸውን በደንብ እንዲገልጹ ማበረታታት ነው የኛ ስራ ሊሆን የሚችለው። እንግዲህ በዚህ በስነ ልቦና በኩል ማገዝ ማለት ነው ጭንቀታቸውን፣ ፍርሃታቸውን፣
ሀዘናቸው በደንብ መጋራት ያስፈልጋል። አንዱ ታካሚዎቻችን የሚፈልጉት እሱ ነው። በደንብ እንድንጋራቸው እንድናደምጣቸው እኛ ምንለውን ብቻ ተጭነው መሄድ አይፈልጉም። ስለዚህ እሱን ማገዝ በዛ በኩል ልናግዛቸው እንችላለን። ሸክማቸውን በተወሰነ መልኩ ልናቀል እንችላለን ብለን እናስባለን። ይሄን በስልክም ደውለው በማንኛውም ሰዓት ሊያገኙት የሚችሉት የምክርና የትምህርት አገልግሎት ነው። በአካልም መጥተው እኛን አግኝተው በዚህ መልኩ አገልግሎቱን ማግኘት ይችላሉ ማለት ነው። ከዛ ውጭ እንዴት ሊወጡት እንደሚችሉ ማገዝ ነው። በሕክምና ቡድኑና በተለይም ደግሞ ሐኪም ቤት ላይ ያሉ የሚታከምበት ተቋም ላይ ያሉ ሐኪሞች ጋር በመካከል እንደ ድልድይ ሆኖ በቤተሰቡና በእነሱ መካከል ሆኖ ማገልገል ነው። ይሄ ማለት ነው በእኛ ሀገር ላይ አልተለመደም እንጂ በሌሎች ሀገራት በእኛ ሀገር ላይ በህጉ በኩል ነው። የህግ አካላት ናቸው እንዲህ አይነት ስራ የሚጠቀሙት። ልክ እንደ ህክምና ጠበቃ ማለት ነው። የቤተሰብ ሐኪም በእኛ ሀገር ብዙ አልተለመደም። የቤተሰብ ሐኪም ማለት ማንም ሰው በቃ ይሄ የቤተሰብ ሐኪም ነው ቤተሰብ የሚከታተል ነው ብሎ የትኛውም ሆስፒታል ላይ ወስዶ እንዲከታተልለት ማድረግ ይችላል። በዛ በኩል ላይ ከፍተኛ የሆነ እገዛ ማድረግ እንችላለን፣ ልናግዛቸው እንችላለን፣ ጊዜያቸውን ጉልበታቸውን ልንቆጥብላቸው እንችላለን ማለት ነውና ከጽኑ ህሙማን ክፍል ከወጡ በኋላ ደግሞ መደረግ ያለባቸው ነገሮች በጣም ሁለት ጫፍ ወይም ዋልታ ረገጥ የሆኑ አስተሳሰቦች አሉ። በዚህ በኩል አንዳንዱ ከጽኑ ህሙማን ቢወጣም በቃ ካሁን በኋላ ይሄ ሰው ወይም ይቺ ሰው ወደ መሆን ልትመለስ አትችልም ብሎ ሙሉ በሙሉ ተስፋ መቁረጥ አለ። ሁለተኛ ከጽኑ ህሙማን ከወጡ በኋላ በቃ ያን ክፉን ጊዜ አልፏል ካሁን በኋላ ምንም አይሆንም አይነት ነገር ደግሞ ሌላ ጥግ ሌላ ዋልታ ረገጥ የሆነ አስተሳሰብ ደግሞ አለ። ስለዚህ ይሄ በጣም አደገኛ የሆነ ነገር ስለሆነ ተከታታይነት ያለው ክትትል ለነማንና መቼ ያስፈልጋል እስከ መቼ የሚለውን ልናግዛቸው እንችላለን። ስለዚህ የቤት ለቤት ህክምና ለነማን ያስፈልጋል፣ ለምን አይነት ታካሚዎች ምን አይነት ባለሙያ ነው የሚያስፈልገው፣ ቤት ውስጥ ከሄዱ በኋላ ፊዚዮቴራፒው በምን መልኩ ነው መሰጠት ያለበት፣ በሳምንት ስንት ቀን፣ ለምን ያህል ሰዓት፣ ስፒች ቴራፒ ወይም የንግግር ህክምና ከሆነ በምን ያህል ጊዜ ነው የሚያስፈልጋቸው፣ እነማን ናቸው ሊሰጡት የሚገባው የሚለውን በደንብ አድርገን ልናግዛቸው ልንረዳቸው እንችላለን ማለት ነው። እዚህ ላይ የምትጨምሩት ካለ እንደው የተወሰነ ደቂቃ ብሰጣችሁ። ከጽኑ ህሙማን ክፍል ታካሚዎች አገግመው ከወጡ በኋላ ወደ ሆስፒታል ወደ ዋርድ ብለን ወደምንጠራ አስተኝቶ ማከም ክፍል ለተወሰነ ጊዜ ይቆያሉ። ከዛ በኋላ እንደ ህመሙ ሁኔታ ከተሻላቸው ወደ ቤታቸው ይሄዳሉና ቤት ከሄዱ በኋላ የሚያስፈልጋቸው የህክምና ክትትል ወይም ሂደት ምን መምሰል አለበት የሚለውን የተወሰነ መረጃ እናጋራቸው። እንግዲህ ያው ባለፈውም ለመጥቀስ እንደሞከር ነው በሀገራችን ውስጥ በተለያዩ የጽኑ ህሙማን ክፍል ተቋሞች ዘንድ በተካሄዱ ጥናቶች መሰረት የሰርቫይቫል ሬቱን ካየ ነው ወይም ድኖ ከጽኑ ህሙማን ክፍል አገግሞ የመውጣቱን መጠን ስንመለከተው ከ50 እስከ 70% አካባቢ ይደርሳል። ያ ማለት በተለያየ ምክንያት ጽኑ ህሙማን ክፍል ከገቡ 100 ታካሚዎች ቢገቡ ከ50 እስከ 70 የሚሆኑት ታካሚዎች በደም ታክመው ተርፈው አገግመው ይወጣሉ፣ ድነው ይወጣሉ። እና ከወጡ በኋላ እነዚህ ሰዎች የሚያስፈልጋቸው ቀጣይነት ያለው የህክምና ድጋፍና ክትትል አለና ምንድነው ይሄ የሚለውን የተወሰነ መረጃ እናጋራቸው። በጣም ጥሩ። የማገገም ሁኔታውን መከታተል ያስፈልጋል። ማገገም ወይም መዳን በአንድ ጀንበር የሚያልቅ ነገር አይደለም፣ ሂደት ነው። ስለዚህ ይህንን ሂደት ደግሞ ክትትል ማድረግ በቅርብ ክትትል ማድረግ ያስፈልጋል። አዳዲስ ክስተቶች ካሉ ቶሎ መለየትና ህክምና እንዲያገኝ ማድረግ ያስፈልጋል። ቫይታል ሳይን ብለን የምንጠራቸው በህክምናው ቋንቋ የደም ግፊት፣ የልብ ምትን፣ አተነፋፈስ፣ የኦክሲጅን መጠን፣ የሰውነት ሙቀት እንዲሁም ደግሞ ከዛም በተጨማሪ የስኳር መጠኑንም መከታተል ቤት ውስጥ ሊያስፈልግ ይችላል። የመተንፈሻ ቱቦዎች ካሉ አንዳንዴ የመተንፈሻ ቱቦ ላይ ሆነው ወደ ቤታቸው የሚላኩ ታካሚዎች ይኖራሉና እንደዚህ አይነት የመተንፈሻ እገዛ ላይ ያሉ ሰዎች ካሉ ደግሞ ቱቦዎቹ በተለያየ ምክንያት ባክታ ወይም ጉሮሮ በሚያመነጫቸው ፈሳሾች ሊዘጋ ስለሚችል እነዚህን የመተንፈሻ ቱቦዎችን ማጽዳትና መምጠጥ ሊያስፈልግ ይችላል። አስፈላጊ የሆኑ የላቦራቶሪ ምርመራዎችን ደግሞ መውሰድም ሊያስፈልግ ይችላል። የቁስል እንክብካቤና ህክምና ማድረግ ያስፈልጋል። እንግዲህ ጽኑ ህሙማን ክፍል ላይ ለረጅም ጊዜ በሚቆዩበት ጊዜ አንዱ የሚፈጠረው ችግር ቁስል ነው። ይሄ የአልጋ ቁስል ወይም ደግሞ ቤድ ሶር ብለን የምንጠራው ማለት ነው። እሱ ይኖራል። ያም ባይሆን ደግሞ በቀዶ ጥገና ምክንያት ቀዶ ጥገና ከተሰራላቸው በኋላ የጽኑ ህሙማን ክፍል የሚያስፈልጋቸው ሰዎችም ሊኖሩ ይችላሉና በአንድም በሌላ ምክንያት ቁስል ያለባቸው ታካሚዎች ወደ ቤት ከሄዱም በኋላ የቁስሉ ሁኔታ መከታተል ያስፈልጋል። ኢንፌክሽን እንዳይፈጠር ቶሎ እንዲደርቅ የቁስሉ ደረጃ ምን እንደሆነ መከታተልና ለቁስሉ የሚያስፈልገውን ህክምናና ክብካቤ ማድረግም ያስፈልጋል። ሌላው የምግብ አወሳሰዳቸውን መከታተል ያስፈልጋል። እንግዲህ ከጽኑ ህሙማን ክፍል ከወጡ በኋላ
እንደ ማንኛውም ሰው አመጋገባቸው እንደ ማንኛውም ሰው ወይም ከመታመማቸው በፊት እንደነበረው አይሆንም። የከፍተኛ የሆነ የድካም ስሜት ይኖራል፣ ጉልበት ወይም አቅም ሊያጥራቸው ይችላል እና እነዚህ አይነት ችግሮች ሊኖሩ ስለሚችሉ ያው የምግብ አወሳሰዱን መከታተል ያስፈልጋል። የስኳር መጠኑን ማየት ያስፈልጋል። ምን አይነት ምግቦች መጠኑ ምን ያህል በየስንት ሰዓት የሚለውን የምግብ ባለሙያ የሆኑ የስነ ምግብ ባለሙያ ሰዎችንም በማማከር የምግብ አወሳሰዱን ሁኔታ መከታተል ያስፈልጋል። ሌላው ቀጣይነት ያላቸው መድኃኒቶች ይኖራሉ። አሁን ከጽኑ ህሙማን ክፍል ከወጡ በኋላ ቤታቸውም ሄደው ሊወስዱት የሚገቡ መድኃኒቶች በባለሙያ የታዘዙ መድኃኒቶች ይኖራሉ። እነዚህንም መድኃኒቶች መወሰድ አለመወሰዳቸውን ማረጋገጥ ያስፈልጋል። የጎንዮሽ ጉዳትም ካላቸው ቶሎ መለየትና ለሕክምና ባለሙያ ማማከር ያስፈልጋል። የታካሚውን አተኛኝና አቀማመጥ መከታተል ያስፈልጋል። ብዙ ጊዜ እንዲሁ ሌላው ነገር ላይ ትኩረት ስለምናደርግ የአፍና የአይን ሕክምናና እንክብካቤውን ብዙ ጊዜ ይረሳል፣ ይዘነጋል። ግን ከጽኑ ህሙማን ክፍል ታክመው ወደ ቤት የሚሄዱ ሰዎች የንቃት ህሊና መጠናቸው አነስ ያለም ሊሆን ስለሚችል እንደ ማንኛውም ሰው አፋቸውን ለማጽዳት የአፍ ጤናቸውን ለመጠበቅ ላይችሉ ይችላሉ እና አስታማሚዎች በትክክል ቢያንስ በቀን ሁለቴ ማንኛውም ሰው እንደሚመከረው እንደዛ ነው። ቢያንስ ጠዋትና ማታ ሰው አፉን እንዲያጸዳ ጥርሱን እንዲበርሽ ይመከራልና የአፍና የጉሮሮ ጤናን ማየት መከታተል ያስፈልጋል። የአይን ጤናንም በደንብ መከታተል ያስፈልጋል። ጠብታዎች ሊያስፈልጉ ይችላሉ፣ የአይን መድረቅን የሚከላከሉ ማለት ነው። ሌላው የፊዚዮቴራፒ ሕክምና ነው። እንግዲህ በጣም አስፈላጊው ነገር ከጽኑ ህሙማን ክፍል ከወጡ በኋላ እዛ በነበሩበት ጊዜ የእንቅስቃሴ ገደብ አለ። ብዙ ሰውነታቸው ብዙ የሚንቀሳቀስ አይደለም። ጽኑ ህሙማን ክፍል ላይ እንደምታውቁት ለረጅም ጊዜ መተንፈሻ ማሽን ላይ ሊቆዩ ይችላሉና ይህ የሚያስከትለው በሰውነታቸው ላይ የሚያስከትለው ችግር አለ። የመገጣጠሚያ አካሎች መድረቅ ወይም ግርር ማለት ሊያመጣ ይችላል። የመተንፈሻ አካልም ችግር ሊኖርበት ይችላልና የመተንፈሻም እንዲሁም የሌሎች የሰውነት አካላት የፊዚዮቴራፒ ሕክምና ሊያስፈልጋቸው ይችላል። የስቃይ ማስታገስ ሕክምናም እንደዚሁ ከወጡ በኋላ የፓሊቲቭ ኬር ብለን የምንጠራው ማለት ነው የሚያስፈልገው አንዱ ሕክምና ይሄም የስቃይ ማስታገስን፣ ስቃይን መቀነስን፣ ህመምን በትክክል ማከምን ያስፈልጋቸዋል። ሌላው ታማሚዎች ብቻ ላይ ትኩረት ስለሚደረግ አስታማሚዎችን የመዘንጋት ነገር ይኖራልና ለአስታማሚዎች ራሱ የሚያስፈልግ ሕክምና አለ። ይሄ የሚወዱትን ሰው በመተንፈሻ ማሽን ላይ ማየት የሚያስከትለው ከፍተኛ የሆነ የስነ ልቦና ጫናና ጉዳት አለ። ይህ በእነሱ ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። ብዙ ጊዜ እንረሳዋለን እሱን። እንዲያውም የሚገርማችሁ አይደለ ታካሚውን በደንብ እናክማለን። ከዛ በኋላ የሆነ መረጃ እንሰጣቸውና ትተናቸው ምን ተሰማቸው፣ ምን ሆኑ፣ በምን መልኩ ነው ስሜታቸው መግለጽ ያለባቸው የሚለውን ረስተን ትተናቸው እንዳለን እና መሀል ላይ ቀድመው ከታማሚ በፊት ምናልባት እነሱ ቀድመው ከፍተኛ የሆነ ጉዳት ሊደርስባቸው ይችላል እና ለነሱ ሕክምና ምክር፣ የስነ ልቦና ድጋፍ ያስፈልጋል። መሰረታዊ የሆኑ ስልጠናዎችን መስጠት ይቻላል። አሁን ሁል ጊዜ ቁስልን ለመንከባከብ ለማጠብ ሁል ጊዜ በማንኛውም ሰዓት ጤና ባለሙያ እንኳን ባይኖር እንዴት መሰረታዊ የሆኑ ቁስል እንዴት ነው የሚያዘው ባላቸው አቅም እሱን ስልጠና መስጠት ይቻላል። ሌላው መድኃኒት አሰጣጦችን ማሳየት ማስተማር ይቻላል። የተለያዩ ሕክምናዎችን ምክሮችንና ስልጠናዎችን ለአስታማሚዎች ራሱ ያስፈልጋልና እነዚህ ነገሮች በጣም አስፈላጊ ናቸው። ምናልባት ዶክተር ኢዮብ የምትጨምረው ነገር ካለ በዚህ ላይ በዚህ አጋጣሚ በ09881517 ደውለው በእነዚህ ዘርፍ ቢያማክሩን በቂ የሆነ ስልጠናዎችን መስጠት እንችላለን። በአካል ተገኝተንም አገልግሎቱን መስጠት እንችላለን እና ከዚህ በተጨማሪ ከጠቀስካቸው ነገሮች በተለይ በጽኑ ህሙማን ገብተው የሚታከሙ ታካሚዎች ያሉ ቤተሰቦች ካሉ ቤተሰቦችን ሁልጊዜ የታካሚን ሁኔታ በየቀኑ በየሰዓታት እንዳስፈላጊነቱ መረጃዎቹን መንገር መቻል አለብን። የታካሚው የጤና ሁኔታ እየተሻለው ከሆነ ነገሮች የተባባሱ ከሆነ በየጊዜው ኮንሰልት ቤተሰቦችን መረጃዎችን በደንብ አድርገን መስጠት መቻል አለብን። ይህም ቤተሰብ ዝግጁ እንዲሆን ያደርገዋል። ይህ ማለት ግን አሁን ስታወሩ ሁለታችሁም በጣም ከፍተኛ የሆነ ክትትል የባለሙያ እገዛ ወደ ቤትም ከሄዱ በኋላ ያስፈልጋል አይደለ? ሰዎች የታወቀ ተቋም ጋር ነው ሰዎቻቸውን መስጠት ያለባቸው። አሁን ሆስፒታል ላይ ሲያስገቡ አይሲዩ ሲገቡ ዋርድ ሲገቡ ወይም ኦፕራሲዮን ክፍል ሲገቡ የማን ሆስፒታል ነው፣ የት ነው የሚገኘው፣ ሐኪሙ ማን ነው፣ የሚሰራው ማን ነው የሚለው በደንብ ሰው ይጠይቃል። ዶክተር ማንጋ ነው መሄድ ያለብኝ ይላል በስም ጠቅሶ። ቤት ከሄደ በኋላ ግን ዝም ብሎ የትም ቦታ ላይ ብቻ ነርስ እንደው እኔ ላለፉት 4 ዓመት ከምናምን ቤት ለቤት ሕክምና አዲስ አበባ ላይ ሰጥቻለሁ። በጣም በሚያሳዝን ሁኔታ በተቋም ደረጃ ህጋዊ ሆነን እየሰራን አንድም ተገልጋይ ግን ላይሰንስ ጠይቆን አያውቅም። ህጋዊ ናችሁ ወይ፣ ላይሰንስ አላችሁ ወይ፣ የታወቀ ተቋም ላይ ነው ወይ ምሰሩ፣ በትክክል ባለሙያ ናችሁ ወይ ብሎ እንኳን ጠይቆ አያውቅም።
ይጠይቁ፣ መጠየቅ ይለመድ። በዚህ ምክንያት እንደው እንዲህ ላማክራቸው፣ ላወያያቸው ወይም ደግሞ እንዳይላቸው ቤት ጠርተውኝ በማይሆን ባለሙያ ወይም ደግሞ ባለሙያ ባልሆነ ሰው ባለሙያ እንደሆነ አድርጎ የማይገባ አገልግሎት እየሰጠ በጣም ሊነገር የማይችል ሚዲያ ላይ ሊነገር የማይችል ጉዳት የደረሰባቸው በጣም ብዙ ሰዎች አሉ። እውነት ለመናገር እዚህ ብቻ አይደለም፣ በማይመለከተው ሰው ወደ ህንድ፣ ወደ ታይላንድ፣ ወደ ዱባይ፣ ወደ ቱርክ እየሄዱ የማይሆን ጉዳት ደርሶባቸው ይመጡ ሰዎች አሉ። እና ይህን ለመከላከል አንዱ የእኛ የባለሙያዎቹ አስተዋጽኦ ሊሆን የሚችለው በነጻም ይሁን በተመጣጣኝ ክፍያም ይሁን ሊሰጡ የሚችሉ አገልግሎቶችን ማመቻቸትና ማህበረሰቡን ማገዝ አንዱ ስለሆነ ነው ያን እያወራን ያለነው። ፕሮግራሙ የትጅል ታከም ነው። አቅራቢዎቹ የጌራ የቤት ለቤት ሕክምና እና የማማከር አገልግሎት ስፔሻሊስት ሐኪሞች ነን። አብዮት አስረስ አንድ ጥያቄ ጠይቀውናል። ምንድነው የሚል 2 ወልዳ እንግዲህ ባለቤታቸውን ይመስለኛል 3ኛ መውለድ አትችሉም አሉ እና አመጣሽ የመውለድ እድልሽ ትንሽ ነው ብለዋል ይላሉና ሁለቱንም እንግዲህ በኦፕራሲዮን ነው የወለዱ። ከዚህ አገላለጻቸው አጠር ያለች ስለሆነች ነው እችን ተናገረን እንለፍዬ ነውና እንግዲህ በእኛ ሀገር ላይ አንድ ከተወለደ በኋላ ሁለተኛ ምጥ ይፈቀዳል። ምጥ ሲፈቀድ ግን አንደኛ አመጣጡ በጭንቅላቱ መምጣት አለበት። ቨርቴክስ ፕሬዘንቴሽን እንለዋለን። ሴፋሊክ ፕሬዘንቴሽን ያ ቤስት የሚባለው ቨርቴክስ የሚባለው በጭንቅላቱ ቀጥታ በዚህ በርግብግቢቱ በኩል ሲመጣ ማለት ነው። ሁለተኛ ደግሞ ምጡ በራሱ መምጣት አለበት። 3ኛ ደግሞ የሽርት ውሃው በራሱ መፍሰስ መቻል አለበት። ከዛ ውጭ ምንም አይነት መድኃኒት አይሰጥም አይደለ ዶክተር አባተ? ምጥን የሚያነሳሱ መድኃኒቶች አይሰጥም። ሌላው ክብደት ነው። የጽንሱም ክብደት አለበት ቢያንስ ከ4 ኪሎ በታች መሆን አለበት ወይም ደግሞ የሚመከረው እስከ 3.5 ድረስ ነው። አንዳንድ ሁኔታዎች ላይ እንደ ኮንቴክስቱ እስከ 4 ኪሎ ሊፈቀድ ይችላል። ከ4 በታች ግን መሆን አለበት። እነዚህም ነገሮች ያው ታሳቢ መደረግ አለበት። ሌሎች እንግዲህ ልጁ ቀድሞ መምጣት የለበትም። ሌሎች ማህፀን አካባቢ ላይ ሌሎች ችግሮች የምጥን ሂደት የሚያስተጓጉሉ ነገሮች ምንም አይነት የደም መፍሰስ መኖር የለበትም። ግፊት። አሁን አድማጫችን ግን 2 ወልደዋል፣ 2 በኦፕራሲዮን ወልደዋል። ዶክተር ኢሌኒ ከዛ በተጨማሪ ደግሞ ልጁ አንድ መሆን አለበት። ልጁ አንድ መሆን አለበት። መንታና ከዛ በላይ የሆኑት አይፈቀድም። አሁን በአሜሪካ ላይ ወይም ደግሞ ዩናይትድ ስቴትስ ኦፍ አሜሪካ በጣም የክትትል መጥንትናቸው ከፍተኛ ስለሆነ 3ኛ ምጥ ይፈቅዳሉ። ይሄ እኛ ሀገር ባለው ሴታፕ ወይም ደግሞ አቀማመጥ እና የሕክምና አሰጣጥ ግን ልጁ አንድ መሆን አለበት። ኦፕራሲዮኑ አንድ ብቻ መሆን አለበት ካሁን በፊት የተሰራው። 2ኛ አመጣጡ በጭንቅላቱ መምጣት አለበት። የሽርት ውሃው በራሱ መፍሰስ አለበት። ምጥ ያለምንም የምጥ መድኃኒት መነሳት አለበት። 2ኛ የተሰራ ኦፕሬሽን ደግሞ ትራንስፈር ሰግመንት የሚባለው የታችኛው ክፍል ብቻ መቆረጥ ያለበት። ይሄ ቨርቲካል ምንለው ወይም ደግሞ ቀጥ ብሎ ከእምብርታችን ተነስቶ ወደ ታችም የወርድ የኦፕሬሽን አይነት በሱ መልኩ አይፈቀድም ማለት ነው። ይህን ይረዱን። ቀጥታ ወደ ዶክተር ኢሌኒ ንድ እስኪ ያለ ጊዜያቸው የተወለዱ ህጻናት ወይም ደግሞ ጨቅላ ህጻናትን በተመለከተ ለአድማጮቻችን ይዘሽልን የመጣሽው ዝግጅት አለና እንዴው ያለ ጊዜው መወለድ ማለት ምን ማለት ነው ዶክተር ኢሌኒ? ያለ ጊዜው የተወለዱ ጨቅላ ህጻናት የምንላቸው ከ37 ሳምንት ወይም በተለምዶ 9 ወር ሳይሞላቸው የተወለዱ ህጻናት እስከ 28ኛው ሳምንት ወይም ደግሞ 7 ወር ድረስ። ስለዚህ ከ7 ወር እስከ 9 ወር በዛ መካከል በተለምዶ ግን የ7 ወር ጽንስ ከተወለደ በኋላ ያድጋል፣ የ8 ወር አያድግም ይባላል። ይሄ ራሱ አንዱ የተሳሳተ አመለካከት የምንለው እንዲያውም የተሻለ የበለጠ ጊዜ በሰጠናቸው ቁጥር አካላቸውና የአካል ሲስተማቸው የበለጠ ያድጋልና የመኖር እድላቸውም የጨመረ ነው የሚሆነው። እንዲያውም ወደ 8 ወር እንዲሄዱልን ምንሰጣቸው ሁሉ መድኃኒት አለ። ከ7 ወር ወደ 8 ወር እንዲሄዱልን ማለት ነው። ብዙ ህክምናዎች። ስለዚህ ይሄ የተሳሳተ አመለካከት ነው። በጣም ጥሩ። ስለዚህ ከ7 ወር በኋላ ከ9 ወር በፊት የሚወለዱ ጨቅላ ህጻናት ያለ ጊዜያቸው የተወለዱ ጨቅላ ህጻናት እንላቸዋለን። እንደዛ እንላቸዋለን። ከ28 ሳምንት ወይም ደግሞ ከ7 ወር በፊት የተወለዱት ደግሞ የዓለም ጤና ተቋም ድርጅት እንደሚገልጸው ውርጃ ብለን ነው የምንገልጻቸው። ግን ያደጉ ሀገራት ግን ይሄንን እስከ 20 ሳምንት ወይም ደግሞ ያወርዱታል። እስከ 5 ከ6 ወር ድረስ ያወርዱታል። ይሄ አገራዊ በኋላ የማሳደግ አቅማቸውም ከፍተኛ ስለሆነ መሰለኝ። እውነት ነው። በጣም ጥሩ። ስለዚህ አሁን በወላጆች ዘንድ ግን ያሉ የተሳሳቱ አረዳዶች ምንድናቸው ዶክተር ኢሌኒ? ይሄ ያለ እድሜያቸው ወይም ደግሞ ማህፀን ውስጥ መቆየት ያለባቸውን ጊዜ ሳይቆዩ በተወለዱ ጨቅላ ህጻናት ዙሪያ ማህበረሰቡ እንዳንድ የህጻናት ሐኪም ስፔሻሊስት
ምንድናቸው የተሳሳቱ አረዳዶች ልጅ ታስቢያለሽ? ብዙ የተሳሳቱ አመለካከቶች አሉ በእነዚህ ልጆች ጋር ተያይዞ። አንደኛ እነዚህ ልጆች ሲወለዱ በሆነ ችግር በቤተሰብ ችግር ለምሳሌ ቤተሰብ ኃጢአት ኖሮባቸው ነው፣ መርገም ኖሮባቸው ነው እንደዚህ አይነት ፍጥረታት የተወለዱ እንጂ ተፈጥሯዊ በሆነ ወይም ደግሞ ሰው ናቸው ብሎ መቀበል ሁላ የሚከብደው ከቤተሰብ ይጀምራል፣ ከእናትና አባት ይጀምራል። ከዛ በተጨማሪ ደግሞ ዋነኛው ደግሞ የሚሆነው እነዚህ ልጆች አያድጉም ተብሎ ነው የሚታሰቡት። ይህ ሰው የሆኑ ያድጋል ይላሉ በቃ፣ ወይም ደግሞ ትንሽ ሆኖ ይቀራሉ። በዛች ትንሽ ኪሏቸው ወይም የአእምሮ የአካል ክፍላቸውን ብቻ በማየት አድገው ወይም እንደ ሌሎች ልጆች እኩል ይሆናሉ ከሆነ ጊዜ በኋላ ብሎ አያስቡም። ወይም ደግሞ ከሆነ ጊዜ በኋላ በቃ የማይቀረፍ የጤና ችግር ሊኖራቸው ይችላል እንጂ ትክክለኛ ልጅ ሆኖ ያድጋሉ። የትምህርት አቀባበላቸው፣ የአእምሮ እድገታቸው ኖርማል ይሆናል ተብሎ በአብዛኛው ማህበረሰብ ላይ አይታሰብም እና ይሄ አንደኛው ልክ ያልሆኑ በአስተሳሰቦች ናቸው፣ መቀረፍ ያለባቸው ነው ብዬ አምናለሁኝ። በጣም ጥሩ። እሺ ሌላ ያለ ጊዜያቸው ተወልደው ትልቅ የስኬት ደረጃ የደረሱኩ ብዙ የምናውቃቸው በታሪክ ሰዎች አሉ አይደል? ምናልባት ዶክተር የምታስታውሻቸው? እውነት ነው። አሁን ከምሳሌ የዓለም ሳይንቲስቶች እንደነ አልበርት አንስታይን እነ አይዛክ ኒውተን የመሳሰሉት አሜሪካው ፕሬዚዳንት ኦኬ። አይዛክ ኒውተን ያለ እድሜው የተወለደ ነው ማለት ያለ እድሜው ማለት ጊዜው ሳይደርስ በፊት የተወለደ ነው። ጊዜው ሳይደርስ የተወለዱ ታዋቂ ሳይንቲስቶች እነዚህ ሁሉ አሉ እና እነዚህ የሕክምና ውጤት ማሳያ ናቸው ብዬ አምናለሁኝ። በጣም ጥሩ በጣም ጥሩ። በወላጆች ዘንድ አደገኛ ወይም ደግሞ ለህይወት አስጊ የሆኑ ምልክቶች ጨቅላ ህጻናት ላይ እንዲህ ከ9 ወር በፊት የተወለዱ ጨቅላ ህጻናት ላይ ምንድን ናቸው? አደገኛ ወይም ደግሞ በተለምዶ ዴንጀር ሳይን ብለን ለወላጆች ምክር የምንሰጣቸው አንደኛው አተነፋፈስ ጋር የተገናኙ ነገሮች ናቸው። ለምሳሌ ልጆቹ ቶሎ መተንፈስ፣ መጥቆር፣ ማቃሰት ወይም ደግሞ ረዘም ላለ ጊዜ ከ20 ሰከንድ በተለይ ከ20 ሰከንድ በላይ ትንፋሽ ማቆም፣ እነዚህ ጸጥ ብሎ ትንፋሽ ማቆም እነዚህ አደገኛ ምልክት የምንላቸው ናቸው። ከዛ ውጭ ቆዳቸው ራሱ በማየት በጣም ቢጫ መሆን፣ መጥቆር ወይም ደግሞ በጣም መገርጣት፣ ነጭ መሆን ከተፈጥሮ ከለራቸው ውጪ የሆነ። ሁለተኛ ደግሞ ትኩሳት ወይም ደግሞ አጉል በጣም መቀስቀስ ሙሉ ሰውነት። አንዳንድ ጊዜ እነዚህ ህጻናት በደም ካልተጠቀለሉ ወይም የቤቱ ሙቀት ትክክል ካልሆነ እጅና እግራቸው መቀስቀስ ኮመን ይሆናል። ግን መሀል ሰውነታቸው ድረስ በጣም መቀስቀስ ካለ አንደኛው የኢንፌክሽን ምልክት ነው። ሌላኛው ደግሞ ምግብ ሲወስዱ ወይም ደግሞ ሲጠቡ ከተለመደው ጊዜ በታች በጣም መሳብ አለመቻል፣ ማቆራረጥ፣ ሲጠቡ በጣም ማላብ፣ ድካም የሚላቸው አይነት ልጆች ከሆኑ እነዚህ አንደኛ የአደገኛ ምልክቶች የምንላቸው ናቸው። ከዚህም በተጨማሪ መንቀጥቀጥ፣ ትክክል ያልሆኑ የሰውነት እንቅስቃሴዎች ለምሳሌ እንደ ቦክስ ነገር ያሉት እንቅስቃሴ ሊመስል ይችላል። ዋና እንደሚቀስፉ ወይም ደግሞ እንደ ሳይክል እንደሚነዱ እግራቸው እንደዚህ መወረጫጨት የምንላቸው ወይም ደግሞ አግባብነት ከሌለው በሚተደጋጋሚ ብርትት ብሎ መደንገጥ አይነት እነዚህ ያልተለመዱ አይምሮ ጋር የተያያዙ ምልክቶች ሊሆኑ ይችላሉ። ሁለተኛ ደግሞ ንቃተ ህሊናቸውስ ከተለመደው ጊዜ በላይ በጣም በቃ ልጁ እንደውም አንዳንድ ጊዜ ጸባይኛ ነው ይተኛል ይባላል። በእድሜያቸው አንጻር ከ12 እስከ 18 ሰዓት ሊተኙ ይችላሉ የተወለዱ የመጀመሪያ ሳምንት አካባቢ። ነገር ግን ከዛ ሰዓታት በላይ የሚተኙ ከሆነ ለመቀስቀስ የሚከብዱ ከሆነ እኔ ልጆች ረባሾች ናቸው፣ ይረብሻሉ፣ አያስተኛዋትም። እኔ ደግሞ ብዙ እንደው እውነት ለመናገር ከሌሎቹ በተለየ ሁኔታ በቃ ከወደቁ አልነሳም ከተኛውና በጣም ይረብሻታል። ከዛ ተሰብስበው ባለቤቴ ጋር ምናምን ሊጠይቁ የመጡ ሰዎች ምናምን ሲያወሩ ምንም በቃ እንቅልፍ ሳልተኛ ነው ማድር ትላለች የኔ ባለቤት። ሌሎቹ ደግሞ እኔ እኮ በቃ ተኝቼ ነው ማድር ይላሉ። እንዲያውም መተኛት ወይም ደግሞ ጸጥሉ በቃ መተኛትና ለመቀስቀስ ማስቸገር ቀስቀሽ በግድጅ አጥብቸው ነው የሚተኛ ይላሉና ጸባይ ከማብዛትም በተቃራኒ በጣም የሚነጫነጩ በጣም የሚረብሹ ተደጋጋሚ ማስታወቂያ ያላቸው ልጆች ወዲያው የሚያስታውቃቸው ከሆነም ይሄም ሌላኛው አደገኛ ምልክት ሲያለቅሱ ማባበል አለመቻል ወይም ኢንኮንሰብል ክራይ የምንለው የማይባበል መነጫነጭ መርበትበት አይነት ስሜት ያላቸው ልጆች ይሄ ከኖርማል ወጣ ያሉ ናቸው ማለት ነው። ከዚህ ጋር ተያይዞ ተደጋጋሚ ወላጆች የሚጠይቁት እኔም እንደው በአካል የሚጠይቁ የሚያውቁኝም ሰዎች የሚጠይቁኝ አንድ ጨቅላ ህጻን በየስንት ቀኑ ነው በተለይ ለመጀመሪያው 1 ወር
ካካ ማለት ያለበት? ከምን ቀን ድረስ መጠበቅ ይችላሉ? ኖርማል ነው። በአብዛኛው ህጻናት የመጀመሪያው 24 ሰዓት የመጀመሪያው ቀን ላይ ይሄ ደግሞ መኮኔም ወይም ደግሞ ጠቆር ያለ ካካ የምንለውን እሱን ይጸዳዳሉ። ግን ከ95% በላይ የሚሆኑት በሁለት ቀን በ48 ሰዓት ውስጥ ይሄን ነገር የመጀመሪያው ካካ ማለት ይችላሉ። ግን ከዛ ያለፈ ከሆነ ግን ከዛ ጋርም ተያይዞ ደግሞ የሆድ መነፋት ወደ ማስታወክ እንደ አይነት በጣም ማልቀስ እየሄደ የመጣ አይነት ለቅሶ የሚኖራቸው ከሆነ ግን ይሄ ከአንጀትና ከዛ ጋር ተያይዞ ያሉ ችግሮች ምልክት ነው የሚችል ካካ ባለማለታቸው ባለመጸዳዳታቸው ምክንያት የሚጠቡጡት በጣም አንሷል ብለው ሌላ ወተት ያስጀምሯቸዋል ከናጡት በተጨማሪ። አንዳንዶቹ ደግሞ አሟቸዋል ድርቀት ይዟቸዋል ብለው እንደገና በፊንጣጣ የሚገባ ሌላ ሳፖዚተሪ ወይም ደግሞ በፊንጣጣ የሚገባ ማለስለሻ ይሰጧቸዋል። አንዳንዶቹ ሳሙናም እየበጠበጡ ይሰጧቸዋል። ሌላ ምናልባት እንደው ለሆድ ጥንካሬም ለምንም ተብሎ አልኮል ሁሉ ይሰጣሉ አይደል? የሚጠጡት ወተት ላይ ትንሽ አልኮል ሞቅ እየተደረገ አንጀታቸው እንዲጠነክር ምላሳቸው እንዲጠነክር የመሳብ እየተባሉ በእኛ ማህበረሰብ ዘንድ ራሱ የሚደረጉ እንግዲህ አንጀታቸው አይደለም አልኮል እንደው ከእናቱት ወተት ውጭ ሌላ ወተት እንኳን ተሰጧቸው ምን ሊሆን እንደሚችል ለሚያውቀው ሰው በጣም አስደንጋጭና ምናልባትም ሾክ ውስጥ ሁሉ ሊያስገባ የሚችል ነውና እሱ ነገር አለ። ግን የሆድ መነፋት ከሌለ ትውከት ከሌለ በቂ ሽንት ከ5 እስከ 6 ሊሆን ይችላል ከሸኑ በየ2 ሰዓት በየ3 ሰዓቱ እየቀሰቀሱ ካጠቧቸው እንደዚህ አይነት ነገሮች ከሌሉ ምናልባት ለተወሰኑ ቀናትን ሊቆይ ይችላል አይደል? ካካሳይሉ ይላሉ። ግን ይቺ የመጀመሪያው ጊዜ ካካ ማለት ግን አይቆጥርም። ይሄ ግዴታ በእነዚህ ቀናት ውስጥ ከ48 እስከ 72 ሰዓት ግፍ እሱም ከገፋ 48 ሰዓት ውስጥ የመጀመሪያው ካካ ማለት ይገባል ማለት። ስለዚህ ከሰዓታችን አንፃር ወላጆች ግን ምን ያድርጉ ወይም ምን አይነት ሕክምና ሊሰጣቸው የሚችል ለነዚህ ህጻናት የት ላይ? እነዚህ ህጻናት ልዩ ትኩረት የሚፈልጉ ናቸው። ሕክምናውን ከሌሎች ጨቅላ ህጻናት ለየት ያለ ነው። ምክንያቱም አካላቸው ዳብሮ አይደለም የተወለዱት። በተለይ ሳምባቸው የመጨረሻ አካል ነው የሚያድገው። ከ8 ወር ከገቡ በኋላ ነው እና በተለይ ከሱ ጋር ተያይዞ የሚመጡት ችግሮች በጣም እልቆቢስ ናቸው። ነገር ግን አንደኛው ሕክምናው ለሁለት ከፍለ ማየት እንችላለን። እዛው እንደተወለዱ በተወለዱበት ሆስፒታል በትላልቅ ሆስፒታል በተለምዶ ማሞቂያ ክፍል ባላቸው ሆስፒታሎች ነው ሲጀመር አስቀድሞ ከታወቀ መወለድና ሕክምናው መሰጠት ያለበት ከእነዚህ ችግሮቻቸው ጋር ከተፈጥሮ ችግሮቻቸው ጋር ተያይዞ የሚመጡትን ሕክምናዎች ነው የሚሰጡት። ግን ከማሞቂያ ክፍል ወይም ከሆስፒታል ከወጡ በኋላ ያሉት ሕክምናዎች በጣም ብዙ ሕክምናዎች አሉ። አንደኛ እድገታቸውን መከታተል ነው። እድገታቸውን መከታተል ስንል ቁመታቸውን፣ የአእምሮ እድገታቸውን፣ ልብ የማየት በተለይ ብዙ ጊዜ ሬቲና ኦፍ ፕሪማቹሪቲ የምንላቸው አሉ። የአይናቸው ደም ስሮች አላደጉም። አያድጉ ሲቀሩ እዛው ይሞቱና ቋሚ ለሆነ የአይን ስውርነት ይጋለጣሉ ማለት ነው። ይህን መከታተል ያስፈልጋሉ። ከህክምናው ወጣ ስንል አንደኛ አመጋገባቸውን ተልተሎ መጥባት አለባቸው። ይናጡት ነው ምንጊዜም የሚመከረው። ይናጡት ግን በተለያዩ ምክንያቶች በቂ ወይም ከሌላት ግን ፕሪተርም የምንለው የፎርሙላ አይነት ወይም ደግሞ በተለምዶ 0 ቁጥር ተብሎ የሚዘጋጁ ፎርሙላዎች መሆን አለባቸው። ነገር ግን ከ34 ሳምንት በላይ ለሆኑት ግን አንዳንድ ጊዜ በዋጋም ወይም ደግሞ በገበያ ላይ ብዙ ጊዜ ስለማይገኝ ለሌሎች ልጆች የምንሰጣቸውን 1 ቁጥር የምንለውን የፎርሙላ አይነትም ልንጠቀም እንችላለን። ክትባት ሌላኛው ደግሞ ሁሉ ጊዜ የሚነሳው ክትባት ኪሎ አልሞላም ተብሎ ይመለሳሉ ብዙ ጊዜ ጤና ጣቢያ። መቼ ነው ክትባት መጀመር ያለባቸው? እንደ ማንኛውም ህጻን የሚከተቡት። ነገር ግን ሄፓታይተስ ቢ ለምንሰጠው የቫክሲን አይነት ክትባት አይነት ከ2 ኪሎ በላይ እንዲሆኑ ነው የሚመከረው። ከዛ ውጭ ያሉት ግን የሚከለክል ነገር ከሌለ በስተቀር ማንኛውም ክትባት መውሰድ አለባቸው። ፀሐይ መሞቅ፣ ቫይታሚን ዲ መስጠት። ልጆቹ የሰውነት ሙቀታቸው መመጠን አይችሉም። ስለዚህ በሆስፒታልም እያሉ ከሆስፒታልም ውጭም እያሉ ስለ ካንጋሮ ማዘር ኬር ቆዳ ለቆዳ ከእናትና ልጅ ወይም ደግሞ ልጁን የያዘው ማንኛውም ሰው ሊሆን ይችላል የሚሰጠው ሙቀት መስጠት ብቻ አይደለም። የአእምሮ እድገታቸውን ለናጡት እንዲጨምር ያደርጋል። በሽታ መከላከል፣ አተነፋፈሳቸውን የነዛን ትሬኒንጎች መውሰድ አለባቸውን። ማጥባትና ምግብ መስጠት ራሱ ቤተሰብ ትሬኒንግ መውሰድ ይኖርበታል ብዬ አስባለሁ። በጣም ጥሩ ዶክተር ኢሌኒ ታደሰ የህጻናት ሕክምና ስፔሻሊስት ከልብ እናመሰግናለን። ስለዚህ ጽኑ ህሙማን ሕክምና ክፍል ውስጥ ታካሚ ያላችሁ ወይም ደግሞ ካሁን በፊት በጽኑ ህሙማን ሕክምና ክፍል ውስጥ ታክማችሁ የወጣችሁ ካላችሁ በስትሮክ ምክንያት ሊሆን
ይችላል፣ በሌላም ምክንያት ሊሆን ይችላል። ሰርጀሪ ወይም ኦፕራሲዮን ተሰርቶላችሁ ሊሆን ይችላል፣ በሚጥል በሽታ ሊሆን ይችላል። በተለያየ ምክንያት ሰው ሕክምና ውስጥ ይገባል። እንደገና በጨቅላ ህጻናት ሕክምና በኩልም ደግሞ ዶክተር ኢሌኒ እንደገለጸችው ያለ ጊዜያቸው በተወለዱ ህጻናት ዙሪያ ብቻ ሳይሆን በማንኛውም የህጻናት ሕክምና ዙሪያ ጥያቄዎች እና አስተያየቶች፣ መልእክቶች ካሏችሁ በማንኛውም ሰዓት ዶክተር ኢሌኒን ማግኘት ትችላላችሁ። በቢሮአችንም በስልክም ማለት ነው 0988 15 16 17 ላይ እየደወላችሁ ሳምንቱ ሙሉ የምክር አገልግሎት ማግኘት ትችላላችሁ። አብራችሁን ለመስራት የምትፈልጉ ተቋማት ካላችሁ ደግሞ በ0988 15 16 17 ልታገኙ ትችላላችሁ። ቢሮአችን እሪ በከንቱ ፒያሳ አካባቢ ማለት ነው ኤምኤ ታወር ሁለተኛ ፎቅ ላይ እንገኛለን። እዛ መታችሁ ማግኘት ትችላላችሁ። ጥያቄ ካላችሁ በማንኛውም ሰዓት ደውሉ፣ በማንኛውም ሰዓት መልእክት ላኩ። ያልተመለሰላችሁን ጥያቄ ደግሞ ጌራዬ የቤት ለቤት ሕክምና ብላችሁ ቴሌግራም ላይ፣ ፌስቡክ ላይ የት እጄ ልታከም በሚለው ዩቲዩብ ቻናላችን ላይም ገብታችሁ መከታተልና እነዛን ጥያቄዎች ማስመለስ ትችላላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን።